ከባለፈው የቀጠለ ክፍል 2 እነሱን በማባረር ይሳካላታል። ስለዚህ ያንግ ሲያልፍ ሁሉም ሰው አይኑን ያዞርበታል። ሺያም ስለሱ መጥፎ እንደተናገረች ያውቃል። እሷ ግን ምንም እንኳን ጡንቻዎቹ ልቧን ቢያቀልጡትም ለእሱ እንደማትፈራ ትነግረዋለች። በቀጣይም ካለፈው ቡድን ጋር የቅርጫት ኳስ ግጥሚያም ይደረጋል። ያንግም ቡድኑን ይቀላቀላል። ተማሪዎቹ ሁሉም ለማየት ሄደዋል። ጨዋታውም ይጀምራል። እናም ቡድኑ በነጥብ ወደ ኋላ ቀርቷል። የሚሸነፉም ይመስላቸዋል። ያንግ ግን በሁለተኛው አጋማሽ መጫወት ይጀምራል። ይሁን እንጂ ባለፈው ጊዜ ራሱን ስላዋረደ እጆቹም ይንቀጠቀጣሉ። በዚህ ጊዜ ግን ክብደት ከቀነሰ በኋላ በራስ መተማመን ካገኘ በኋላም በይበልጥ ትኩረት ያደርጋል። ብዙ ነጥቦችንም በማስቆጠር ይሳካለታል። ሆኖም ግን ለጨዋታው 10 ሰከንዶች ሲቀሩ እንደገና በተመሳሳይ ሁኔታ ውስጥ ራሱን ያገኘዋል። አሁን ግን የመጨረሻ ኳስ ሲወረውር ብርታት ወደምትሰጠው ወደ ሺያም ይመለከታል። ድፍረቱንም ይሰበስባል። እናም በዚህ ጊዜ በመጨረሻ ሰከንድ ነጥብ በማስቆጠር ለቡድኑም ድልን ያጎናጽፋል። ሁሉም ሰውም ያከብረዋል። በዚህ ጊዜም ሃኒር ያንግን በተለየ አይን ማየት ትጀምራለች። ይህም ሺያን ያስቀናታል። በኋላ ላይም ጁን ሺያን ለቦክስ ግጥሚያ ለመፋለም ይወስናል። እሷም ካሸነፈችው በእሷ ምትክ የክለቡ ፕሬዝዳንት እንደሚሆን ቃል ይገባላታል። የሚገርመው ያንግን በእሷ ላይ ይወራረዳል። ሺያ በእሱ ደግነት ትማረካለች። ያንግ ሁልጊዜም እንደሚያምናት ይነግራታል። ይህም ልቧ ውስጥ የሆነ ስሜት እንዲፈጠር ያደርጋል። የግጥሚያው ቀንም ይደርሳል። እናም ይጀምራል። ሁለቱም በውጊያ ጥበብ የተካኑ ናቸው። ነገር ግን ጁን የበላይነቱን ይይዛል። እየመታት መሬት ላይም ይጥላታል። እጅ እንድትሰጥም ይጠይቃታል። እሷ ግን እምቢ በማለት ትመልስለታለች። መሬት ላይ ሆነው በስሜት አንዳቸው የሌላውን አይን ይመለከታሉ። እሷም ሙሉ ጉልበቷን ትሰበስባለች። በፍጥነት በመነሳትም ወደ መሬት ትጥለዋለች። ያንግን ማበረታቻም ታስታውሳለች። እናም በሱ እርዳታ ጠንካራ ሆና ጁንን ታሸንፋለች። ጁንም እጁን ለመስጠት ይገደዳል። በጥንካሬዋም ይደነቃል። ተማሪዎቹም ስሟን በመጥራት ያደንቋታል። ያንግም ሊያሞግሳት ይሄዳል እና አብረውም ያከብራሉ። ብዙ ስጦታዎችንም ያመጣላታል። ሺያና ያንግም ይበልጥ የቀረቡ ጓደኞች ይሆናሉ። በሚቀጥለው ቀን አብረውም ይሄዳሉ እና እያንዳንዳቸው የሚወዱትንም ክረሽ ያደረጉበትን ሰው እንዲያገኙና ለመረዳዳት ይስማማሉ። ያንግም የክፍል ፕሬዝዳንት ሊሆን ነው። ነገር ግን ፎቶ ያለው ዌብሳይት ያስፈልገዋል። ስለዚህም እንደ ኢንስታግራም ዝነኛ አስመስላ ከአበቦች ጋር ፎቶ ታነሳዋለች። ፎቶዎቹንም ስታስተካክል ምን ያህል መልከ መልካም እንደሆነ ስታይ ጉንጮቿ ይቀላሉ። ሆኖም ግን ሺያ እሱ በውስጡ አሁንም አስቀያሚ እንደሆነ ራሷን ታሳምነዋለች። እናም እንግዳ የሆነ ፊት ታሳይበታለች። ቆይተው ለክፍል ፕሬዝዳንትነት ድምፅ ይሰጣሉ። ሺያም የያንግ ተቀናቃኝ ኮፒ ማድረጉን ታውቃለች። እናም በእሱ እርዳታ እሱ አሸናፊ መሆን ይችላል። ያንግም ያመሰግናታል። እናም እንደ ፍቅረኛሞች ያሾፍባታል። ከተወሰነ ጊዜ በኋላ ሺያ ወደ ርዕሰ መምህሩ ሄዳ በስፖርት ቀን በሚደረገው የሩጫ ውድድር ላይ ለመሳተፍና ወደ ጁን ለመቅረብም ፍቃድ ትጠይቃለች። ነገር ግን መምህሩ ሴቶች በትምህርት ቤቱ ማራቶን ላይ እንዲሮጡ አይፈቅዱም። ርዕሰ መምህሩ ውድድሩ ለወንዶቹ ብቻ እንደሆነ በመናገር እምቢ ይሏታል። ሺያም ተቆጥታ ተስፋ ለመቁረጥ አትፈልግም። የጥያቄ ወረቀት ወይም ፒቲሽን ትጽፋለች እና ጥያቄዎቹ እንዲቀበሉ ለማስገደድም ለተማሪዎች ሁሉ ታሰራጫለች። ርዕሰ መምህሩም ይህንን ሲያውቁ በጣም ይናደዳሉ። እሳቸው ሴቶችን እንደማይወዱና ስኬታማ እንዲሆኑ እንደማይፈልጉም ይታወቃል። ሺያም ለሴቶች ስለተከላከለች የክፍል መምህሩ ጋር በጣም ይጨቃጨቃሉ። ያንግም መምህሩ በከባዱ ሲናገራት ሰምቶ ሊከላከላት ይሄዳል። ከትምህርት ቤት ሊባረር ቢችልም እንኳን ርዕሰ መምህሩን ይጋፈጣል። መምህሩን መልሰው ይጋፈጡታል። ርዕሰ መምህሩም ተቆጥተው ያንግን በስፖርት ቀን ላይ እንዳይሳተፍ ይከለክሉታል። ለሃኒር ለመቅረብ ፈልጎ ስለነበር ያንግም ያዝናል። ሃኒር ግን ሴቶችን ስለተከላከለ በጣም ታመሰግነዋለች። ቤት ሲደርስ በድርጅቱ ውስጥ አብሯት መሳተፍ ባለመቻሉ ይቅርታ ለመጠየቅም ልምምድ ያደርጋል። በሚቀጥለው ቀን ሊያናግራት ድፍረቱን ሰብስበው ይሄዳል። ነገር ግን እሷ በሺያ በኩል ርዕሰ መምህሩ ለመቃወም በመቆሙ እንደምትኮራበት ስትነግረውም ይገረማል። ያንግ በንግግሯም ተነክቶ ያመሰግናታል። በአንድ ኩባንያ እርዳታ በሚሊዮን የሚቆጠሩ ቀሚሶችንም ያገኛል እና ወንዶች ሁሉ የሴቶችን ተሳትፎ ለመደገፍ በቀሚስም ይሮጣሉ። በስፖርት ቀን ተማሪዎች የሴቶችን ሩጫ ተሳትፎ የሚደግፍ ባነርም ይዘው ይመጣሉ። ሺያም ባደረጉት ነገር ተነክታለች። እናም ደስተኛ ናት። እሷና ሌሎች ልጃገረዶች መሳተፍ እንደሚፈልጉ መጮህ ይጀምራሉ። መምህሩም ቀሚሶቹ እንዳይወልቁም ይነግሯቸዋል። ሺያ ግን በያንግ ድፍረት በኩራት ተሞልታለች። ርዕሰ መምህሩም ሰብስበው ይጮሁባቸዋል። ነገር ግን የትምህርት ቤቱ ባለቤት መቶ ጠጋቸውን ያስይዛቸዋል። የትምህርት ቤት ደንብ በመቀየር ወንድና ሴቶች እኩል እንደሆኑም ያደርጋል። እናም ሺያ እና ሌሎች ሴቶች በሩጫው እንዲሳተፉም ይፈቅዳል። ያንግ በመጀመሪያም ይጀምራል። እናም በጣም በከፍተኛ ፍጥነት ይሮጣል። ነገር ግን ፍጻሜው ላይ ሲደርስ ይዞርበትና ራሱን ይስታል። ሺያም ደንግጣለች። እናም ተጨንቃለች። ወደ ክሊኒክም ይወሰዳል እና እስኪነቃ ድረስ ከጎኑም ትቆያለች። የሆነው ነገር በአጭር ጊዜ ውስጥ ብዙ ክብደት በመቀነሱ ምክንያት እንደሆነም ይገልጻል። እሱም ደህና እንደሆነም ያረጋግጥላታል። እናም ትታው ወደ ውድድሩም እንድትሄድ ይጠይቃታል። ውድድሩም ይጀምራል እና ሺያ መሮጥ ትጀምራለች። ነገር ግን
የክፍል ጓደኞቿ እንዳያሸንፍ ጥቂት ተማሪዎች እንቅፋት ሊሆኑባት ይሞክራሉ። ያንግም ከክሊኒኩ በመውጣት በብስክሌት ወደ እሷም ይሄዳል እና ጥንካሬዋንም ተጠቅማ ከመንገዷ እንድታስወግዳቸውም ይነግራታል። ሺያ እሱን ለመስማትም ትወስናለች። እናም እነሱን ጥላ በማለፍ ይሳካላታል። ነገር ግን ትሰናከላለች። እናም እግሯም ተጎድቶ ደም ይፈሳታል። ህመሙንም ታግሳ እስከ ፍጻሜው መስመር ድረስ መሮጧን ለመቀጠል ትወስናለች። የክፍል ጓደኞቿም ሲያበረታቷት እና ስሟን ሲጠሩም ትሰማለች። ድፍረቷንም ሰብስባ በሙሉ ፍጥነት ትሮጣለች። እናም የፍጻሜውን መስመር በመድረስ ውድድሩን ታሸንፋለች። ነገር ግን ወድቃ ራሷን ትስታለች። ያንግና ጁን በእቅፋቸው ተሸክመው ወደ ሆስፒታልም ይወስዷታል። ያንግ እስኪሻላት ድረስ እንክብካቤ እያደረገም ከጎኗ ይቆያል። እግሮቿ የሚታዩበት ፎቶም ያሳያታል። ሺያ ፎቶውን እንዲያጠፋቸውም ትፈልጋለች። ያንግ ግን ቆንጆ እንደሆነች ይነግራታል። ሁለቱም በጨዋታም ይጣላሉ። በሚቀጥለው ቀን ሺያ ወደ ትምህርት ቤት ትመለሳለች። ነገር ግን ሃናያን የምትባል ሴት ለጁን ከትምህርት በኋላ እንዲገናኙ ትጠይቀውም ትሰማለች። በቅናት ተሞልታ ለያንግ ትነግረዋለች። በመካከላቸው ምን እንደሚፈጠር ለማየትም ሊከተሏቸው ይወስናሉ። ከትምህርት በኋላም ሰው ሰራሽ ፀጉር በማድረግ ከሩቅ ይከታተሏቸዋል። ሃናያ ወደ ጁን ስትጠጋም ያያሉ። ሁለቱም ቀንተው ሊያስቆሟቸውም ይሮጣሉ። ነገር ግን እሷ የፈለገችው ቦክስ እንዲያስተምራት ብቻ መሆኑንም ሲረዱ ይሸማቀቃሉ። በአጋጣሚም እንደተገናኙም ያስመስላሉ። በዚህ ጊዜም አብረው ካፕል ሆነው ለመዝናናት ይስማማሉ። አራቱም አብረው ወደ መጫወቻ ቦታም ይሄዳሉ። እያንዳንዳቸው ክራሽ ወዳረጉበት ሰው ለመቅረብም ይሞክራሉ። ነገር ግን ሃናያ በሄደበት ሁሉ ከጁን ጋር ትጣበቃለች። ሌላው ቀርቶ ምግብ ለመብላት ሲሄዱ እንኳን አጠገቡ ትቀመጣለች። ሺያም በጣም ግራ ስለገባት ምግቧን ስትጨምቀው ፊቷ ላይ ይረጫል። ወዲያውኑ ሰው ሰራሽ ፀጉሯም ይወድቃል። ያንግ ተጨንቆም ይከተላታል። ሰው ሰራሽ ፀጉሩን በመጸየፍ ይነካዋል እና ሁለቱም በሽንፈት ቀጠሮን ትተው ይወጣሉ። ይህም በእንዲህ እንዳለ ሃናያ ከጁን ጋር ወደ አንድ ዩኒቨርሲቲ መሄድ እንደምትፈልግ ትነግረዋለች። ጁን ግን ችላም ይላታል። ቆይቶም ሃናያ ለያንግ እንዲገናኙ መልእክትም ትልክለታለች። እሱም ጁን ትታ የእሱን ፍቅር የተቀበለች መስሎት ነበር። ነገር ግን ቀጠሮው ላይ ያለው ጁን መሆኑንና ወጥመድ እንደነበረም ሲያውቅ ይሮጣል። ከዚያም እርሻ ውስጥ አብረው መስራት ያለባቸው ወታደራዊ አገልግሎት ውስጥ ይገባሉ። ሁለቱም ሙሉ ጊዜያቸው አንዳቸው ሌላቸውን ያበሳጫሉ። ሺያም ለአንዲት ዶሮና ለአንድ እንቁላል ፍቅር ያድርባታል። ነገር ግን ማታ ስትመለስ እንቁላሉን ባዶ ሆኖ ዶሮዋን ሞታ ታገኛታለች። ሺያም በዝናብ ውስጥ በሐዘን ታለቅሳለች። ቤት ስትደርስም ትኩሳት እንዳለባት ታውቃለች። በሚቀጥለው ቀን መምህሯ ሺያ በጣም ከባድ የሳንባ ምች እንደያዛትም ተነግራቸዋለች። ያንግም ይጨነቅላታል። ቆይቶ ግን ሃናያን ወላጆቻቸው እንዲገናኙ የመጨረሻ የትምህርት ቀናትን አብረው ማሳለፍ እንዳለባቸውም ትነግረዋለች። እሱ ግን የሚፈልገው ውድ ሺያን ለማየት መሄድ ብቻ ነው። ጁን ሲመጣም የቤት ስራዋን ያመጣላታል እና ፈተናዎቿም እንዲረዳት በየቀኑ እንደሚመጣም ይነግራታል። ያንግ ለሺያ ምግብ ገዝቶ ሊሰጣት ሲልም ጁን እዛ መኖሩን ያያል። እናም በጣም ይቀናል። ምግቡንም በሩ ላይ ትቶም ይሄዳል። ቆይቶ ግን ያንግ ለቲክቶክ ቪዲዮ ሃናያን ይቀርጻታል። ሃናያም ቀጠሮ ጠይቀዋለች ለሌላ ቀን። ነገር ግን እዚያ ሲደርስ ሃናያን ሌላ ሰውን ለማስቀናት ብቻ እየተጠቀመችበት እንደሆነና በትክክል እንደማትወደውም ይረዳል። ይህ በእንዲህ እንዳለ እሱ የተኛችውን ሺያን ፎቶ ያነሳል። እሷም ምራቋን ስታፈስ ጁን ይጠርግላታል። ሺያ ግን እጁንም ትሰማዋለች። ይህም ነገሮችን ያጋግላል። ከዚያም ያንግ ሃናያ የጁንን ልብ እንድታሸንፍ ለመርዳትም ይወስናል። እሱና ሺያም ሊለያዩ ይቀራረባሉ። ሺያ ወላጆቿ ክፍሏ እንዳሳመሩላትም ታውቃለች። እንደወደደችውን በመናገር ተዋሻቸዋለች። ትምህርት ቤት ውስጥም ያንግ ማናገር ትፈልጋለች። ነገር ግን ሃናያ ሁልጊዜ አጠገቡ ስለሆነች መቅረብም አትችልም። እነሱም በጣም ተግባቢ መሆናቸውም ያበሳጫታል። ያንግ ደግሞ ለምን እንደተቆጣችበትም አያውቅም። ያንግ ፈገግ እንድትልና እሷን ለማስደሰት ይሞክራል። በመጨረሻም ሆስፒታል ስትተኛ ስላልጠየቃት እንደተናደደችም ትነግረዋለች። ያንግ ግን ጁን ሁልጊዜ ከእሷ ጋር ስለነበረ በመካከላቸው መግባትም እንዳልፈለገ ይነግራታል። ሺያን በትክክል የምትወደው እሱን ብቻ መሆኑን የምትነግረው ስትል በድንገት ፊቷ ዛፍ ላይ ትጋጫለች። በቀጣይም ሁለቱ ይታረቃሉ። ያንግ ምርጥ ጓደኛው እንደሆነችም ይነግራታል። ሺያ ግን ነገሩ በጣም ስሜታዊ ስለሆነባት የማስመለስ ምልክት ታሳያለች። ቆይቶም ጁንና ሺያ አብረው ፊታቸውን ያጨማድዳሉ። እሱም ሲነካት ያንግ ህመም የሚሰጥ ቅናት ይሰማዋል። በኋላ ላይም ሺያ የመጨረሻ ፈተና ትወስዳለች። በያንግ እርዳታም ታልፋለች። ነገር ግን መምህሩ ኮፒ እንዳደረገች አስበው ውጤቷን ይሰርዛሉ። እያለቀሰችን ቤት ትደርሳለች። አባቷ መምህሩን ለመምታት መዶሻ ይይዛሉ። መምህሩ ግን ውጤቱን ለመቀየር አሻፈረኝ ይላል። በዚህ የተሰላቸው ያንግ መምህሩን ይጋፈጠዋል። ሺያም በጣም ብልህ እንደሆነችና ለጥረቷ ማለፍ እንደሚገባት ይናገራል። ከዚያም ጁንና ሌሎች የክፍል ጓደኞቻቸውም ይደግፉት። መምህሩን ፈርቶ ክፍሉን ለቆ ይወጣል። በተጨማሪም ርዕሰ መምህሩ በመጥፎ ጠባዩ ምክንያት ከመስሪያ ቤቱ ይባረራል። የሺያ ወላጆች ያንግን ለምግብም ይጋብዙታል። በጣም መልካም እንደሆነም ይነግሩታል። ይህ ሺያንም ያሳፍራታል። ወላጆቿ ልጃቸውን ስለረዳትና ለእሷ ደግ በመሆኑም ያመሰግኑታል። ሁሉም መብላት ይጀምራሉ። እናም ይዘፍናሉ። ወዲያውኑም ወደ ሺያ ክፍል በመሄድ ያንግ ወላጆቹ ስለተፋቱና
እናቱ ከእሱ ጋር ጥቂት ጊዜ ብቻ ስለምታሳልፍ በቤተሰቧ እንደሚቀናም ይነግራታል። ከዛም ሺያ ጌጡን እንዳያይ አይኖቹን ትሸፍናለች። ነገር ግን ሁለቱም ተሰናክለው አልጋ ላይ ይወድቃሉ። አይን ለአይንም ይገጣጠማሉ። በጣም በለሆሳስምና በአፍረት ይራራቃሉ በመጨረሻም። ነገር ግን ወደ ቤታቸው ሲመለሱ ጥንዶች ስለመሆን ያስባሉ። በቀጣይም በጋ ይመጣል። ያንግም ከሃኒያ ጋር ወደ ዩኒቨርሲቲ ለመሄድ ይለማመዳል። ሺያ ደግሞ ሰዓሊ መሆን ትፈልጋለች። እንዲሁም ጁን ባለበት የቴኳንዶ ክለብ ውስጥ መስራት ትጀምራለች። ሁለቱም ህልማቸውን እያሳደዱ ተለያይተው ይገናኛሉ። ነገር ግን ሃኒያን ለያንግ እንደተለወጠና ሺያን እንደናፈቃት እንደምታስተውልም ትነግረዋለች። ያንግ ጁን ከእሷ ጋር መሆኑንም ያውቃል። ስለዚህም ይደውልላት። እናም እሷን ለማስቀናት ሃኒን እየሳመ እንደሆነና አብረው ራት ይበሉ እንደሆነም ያስመስላል። ሺያም ተቆጥታ ጁንም ከእሷ ጋር ቀጠሮ እንዳለው ትናገራለች። ስለዚህም ሁለቱም አንዳቸው ሌላውን ለማስቀናት የውሸት ፎቶን ይላላካሉ። እውነቱ ግን አንዳቸው ሌላውን መሳም መፈለጋቸው ነው። ቆይቶ ጁን ሺያን ወደ ወላጆቹ ሰርግ ይጋብዛታል። ያንግም የፍቅር ቃሉን ለመግለጽ ሀሳብ ይመጣለታል። ያንግ በመስታወት ፊቱን ተኳኩሎ እንደ ዝነኛ ሰው እሷን ለማማለልም ይለማመዳል። ይህ በእንዲህ እንዳለ ጁንና ሺያ ወደ ሰርጉ ወደሚካሄድበት ቦታ ይሄዳሉ። ጁን የአደጋ ጊዜ ማስጠንቀቂያ ያለው የአንገት ሐብልም ይሰጣታል። የእሷ ደህንነት ከሁሉም በላይ አስፈላጊ እንደሆነም ይነግራታል። ከዚያም በኋላ ሺያ ጁን የሚወዳት ስለመሰላት ከጓደኛዋ ጋር ትስቃለች። ቆይቶ ሺያና ጓደኛዋ ለሰርጉ የሚሆን ልብሶችን ይለካሉ። ጁንም በቦታ በጣም ይማረካል። ጁን በጣም ቆንጆ እንደሆነችም ይነግራታል እና አብረውም ፎቶ ይነሳሉ። ያንግ ፎቶንም ሲያይ በጣም ይቀናል። ለጥቂት ጊዜ እሷ የምታገባ መስሎት ነበር። ሺያ ግን ሚዜ እንደሆነች ትነግረዋለች። ቢሆንም ግን አልተረጋጋም። ጁንና ሺያ ሙዚቃ ሲዘፍኑ ያንግ በጥንቃቄ ይፈልጋቸዋል። ጁን ጥሩ እንደማይዘፍንም ይናገራል እና እንዴት በተሻለ ሁኔታ እንደሚዘፍን ለማሳየትም ይነካታል። እሷ ግን አነካኩ በልቧ ውስጥ ለየት ያለ ፍቅር እንዲሰማትም ያደርጋታል። በቀጣይም ያንግ ጥንዶች ሲሳሳሙ አይቶ እነሱ መስሎት ያቋርጣቸዋል። ከዚያም ጁንን ያገኘዋል። ነገር ግን ሺያ በእሷ ቀንቶ እያንዳንዱን ከእሷ የሚርቅበትን ሰከንድ ውስጡን እየገደለው እንደሆነ እንዳታውቅበት ለመስፈን ብቻ እንደመጣም ይዋሻል። ስለዚህ ሰርጉ ሲደርስ ጁንና ሺያ አብረው ሲዘፍኑ ያንግ ቀደም ብሎ ሄዶ የሺያን እጅ ይዝና ከእሷ ጋር ይዘፍናል። በዘላለማዊ ፍቅርም ይመለከታታል። ሰርጉም ካለቀ በኋላ ሺያ ትከተለዋለች እና ሰርጉን ሊያበላሽ እንደመጣም ትጠይቀዋለች። ያንግ ወፍራም በነበረበት ጊዜም ጭምር ስለምታስብለት ሁልጊዜም የሚወዳት እሷን ብቻ እንደሆነ ይነግራታል። ሺያ ግን ስሜቷን ልትገልጽ ስትል ጁን ይመጣል። ሺያም የያንግን ልብ ባዶ አድርጋ ትሄዳለች። ያንግ በጣም ልቡም ይሰበራል። ሺያም ስለሱ ማቆም አልቻለችም። ስለዚህም የጥበብ መምህሯ ስዕሏን ቀዶ ከክፍል ያባርራታል። እናም ወደ ውጭ ወጥታ በጣም ታለቅሳለች። ከዛም ወደ አንድ ትርኢት ትሄዳለች። ሃኒያን ለያንግ ሺያ ለቀናት ከማንም ጋር እንዳልተነጋገረች ትነግረዋለች። ስለዚህም ወደ እሷ ይሮጣል። ተገናኝተውም አንድ ላይ ሀባብ እየበሉ ሁለቱም ለማስቀናት ጁንና ሃኒያን እንደሚወዱ እንዳስመሰሉ ይናዘዛሉ። በዚህም ይታረቃሉ። እሱም ቀደም ብሎ ከመጫወቻ ማሽን ያገኘውን አሻንጉሊት ይሰጣታል። ሁለቱም በደስታ እየተወዛወዙ በፈገግታ አንድ ይሆናሉ። በስሜትም ይደሰታሉ። ቆይቶ ሺያ ስለ አሻንጉሊቱ ታመሰግነዋለች። ከላይ ያለውን ብርሃንም ስትመለከት ወፍራም በነበረበት ጊዜ ልቧን ለእሱ የከፈተችበትና የሚያስፈልገውን ማበረታቻ የሰጠችበትን ጊዜ ታስታውሳለች። በዚህ ምክንያት አሁን በጩኸት መቼም እንደማትረሳውና ልቧ የእሱ እንደሆነም ትነግረዋለች። ከዚያም መጨረሻ ፈተናዎች ይደርሳሉ። እናም ሺያም ታልፋለች። ይህ በእንዲህ እንዳለ ያንግን ፈተናዎቹን እንዳለፈ ይናገራል እና ሁለቱም ወደ ዩኒቨርሲቲ ለመሄድ ቃል ይገባሉ። ይሁን እንጂ የያንግ አባት በጣም ይታመማሉ። ሐኪሙም ካንሰር እንዳለባቸው ይናገራል። ስለዚህም እናቱ እሳቸውን ለመንከባከብ ወደ ቻይና ትመለሳለች። ያንግን ቤት ውስጥ ብቻውን ይቀራል። ስለዚህም የሺያ ወላጆች አብሯቸው እንዲኖር ሀሳብ ያቀርቡለታል። ያንግን በእርግጥም ይቀበላል። ሻንጣውን ይጭንና ወደ ሺያ ቤትም ይገባል። ወላጆቹ ለእሱ በጣም ደግ ናቸው። ሁለቱም በክፍል ውስጥ ለሰዓታት ያጠናሉ። አባቷ በድብቅ እየተሳሳሙ እንዳይሆን በጣም ስለሚጨነቁ ሁልጊዜም ያውቋቸዋል። በሚቀጥለው ቀን ጓደኞቻቸው ተመሳሳይ ሻምፖ ሽታ እንዳላቸው ያውቁና ጥንዶች እንደሆኑም ይጠረጥራሉ። ስለዚህም ያንግ በጭንቀት ይዋጣል። ሺያ ግን በመጨረሻም አብሮ እንደሚኖሩ ትናዘዛለች። ጓደኞቻቸውም ይደሰታሉ። ሺያ ግን ምንም እንኳን ብትፈልግም አብሮ እንደማይተኙ ትናገራለች። በዚህ ሁኔታ ቀናትም ያልፋሉ። መታጠቢያ ቤትን መጋራት ስላለባቸው አብሮ መኖር አስቸጋሪ እየሆነ ይመጣል። በየቀኑ መገባደጃ ላይ ሺያ እሱን ስለምትከተለው ልቧ እዚያ እንዳለ ስለሚሰማትም እንደምትወደው ትጠራጠራለች። ከዚያም የቫለንታይን ቀን ይደርሳል። ጓደኞቻቸውም አብረዋት ይቆያሉ። ነገር ግን ሁለቱም ብቻቸውን ጥሩ ቀጠሮ እንዲኖራቸው ወዲያውኑ ይሄዳሉ። በቀጣይም ሺያ ትጨነቃለች። እናም እንደማትወደው ትነግረዋለች። ያንግ ግን እየዋሸች እንደሆነም ያውቃል። በኋላ ላይም ከወላጆቿ ጋር እራት ይበላሉ። እናም ያንግ ከአባቱ ጋር የቪዲዮ ጥሪ ይደርሰዋል። አባቱም በቅርቡ ከሆስፒታል እንደሚወጣ ይነገረዋል። እውነታው ግን የሚኖርበት ጥቂት ጊዜ ብቻ ነው። እናቱም ለያንግ መናገር አልፈለገችም ነበር እና በቀጣይም የመጨረሻ ፈተና ይደርሳል። እናም ሁሉም በድምፅ ያጠናሉ። ስለዚህም ያንግ ጆሮ ውስጥ ወረቀት ይከታል። ከዚያም ዝም እንዲሉ ይጮኋል።
በእርግጥም የፈተናው ጫና በጣም ከፍተኛ ስለሆነ ተማሪዎቹ ተበሳቅለዋል። በዚህ ምክንያት አንድ ልጅ በጥሩ ሁኔታ እንዲያጠኑ ሲል የቡና ንጥረ ነገር ያለበት ማስቲካ ይሰጣቸዋል። ነገር ግን በድንገት የሺያ ሆድ ይታመማል። እናም ራሷን ትስታለች። ያን ግን በእቅፉ ተሸክሞ ወደ ቤት ይወስዳታል። ከዛም በጣም ይንከባከባታል። ነገር ግን የውስጥ ልብስ ስለጨረሰ ወደ ቤቱ መሄድ እንዳለበት ይነግራታል። ሆኖም ወደ ቤት ሲሄድ ያዘነች እናቱን ያገኛታል። ሁለቱም በጣም የታመሙትን አባቱን ለመጠየቅም ይሄዳሉ። እናም ከአባቱ ጋር ሲተያዩ በሀዘን ስሜት በጣም ይተቃቀፋሉ። አብረውም ጊዜ ያሳልፋሉ። እጅ ለእጅም በመያያዝ አባቱ በእሱ እንደሚኮራ ይነግረዋል። እናም እሱ ሲያድግ ወደፊት መቼም እንዳትረሳኝ ብሎ ይጠይቀዋል። ቆይቶም ያንግ የሺያን ቤት በሀዘን ትቶ ወደ እናቱ ይመለሳል። ከዚያም መንፈሱን ለማደስ ካምፕ ያዘጋጃል። እየተዝናኑም ሳለ ለዘላለም አብሮ ለመሆን ቃል ይገባሉ። ነገር ግን የያንግ ልብ በሀዘን እንደተሞላ ነው። በሚቀጥሉት ቀናት ከሺያ ጋር የመነጋገር ፍላጎትም የለውም። እናም ቀዝቃዛ ይሆንባታል። ከዛም የመጨረሻ የፈተና ቀን ይደርሳል። ነገር ግን መምህሯ አባቱ ችግር ላይ እንደሆኑ ትናገራለች። ያንግም ወደ እሳቸው ይሮጣል። ሐኪሙም አባቱ ኮማ ውስጥ እንደሆኑም ይናገራል። እናም በጣም አደገኛ ቀዶ ጥገና ለማድረግም እንዲቻል ወረቀቱ መፈረም አለበት። በዚህ በኩል ደግሞ ሺያ ስለ አባቱ ትጨነቃለች። ያንግም ለመጨረሻ ጊዜ ባያቸው ቀን አባቱ የሰጣትን የከረሜላ ባሪዛ እንደሆነም ይጠይቃታል። ሺያም በከፍተኛ ሁኔታ ከረሜላውን ትፈልጋለች። እናም ያንግን ከአባቱ ነፍስ ጋር የሚያገናኘውን ያንን የመጨረሻ ትዝታ ለማድረስም በዝናብ ውስጥ ትሮጣለች። ያንግም ህይወት ፍትሃዊ አይደለችም ብሎም ይጮኋል። እሷም እጁን ይዛ ብርታት ለመስጠት ከጎኑ ትቆያለች። ነገር ግን ያንግ ፈተናውን ስላላጠናቀቀ ወደ ዩኒቨርሲቲ መሄድ እንደማይችል ያውቃል። ይህንን ስታውቅ ሺያም ምግብ እንኳን መብላት አልቻለችም ነበር። ነገር ግን በድንገት ያንግ እጇን ይይዛትና ይቆጣታል። ሺያም አባቱ ሆስፒታል እንደነበሩ ሁልጊዜም ታውቅ ነበር። ነገር ግን እንዳያዝን ምንም ልትነግረው አልቻለችም ነበር። በዚህ ምክንያት እንደሚጠላትና በህይወት እስካለ ድረስ ዳግመኛ አይኖቿን ማየት እንደማይፈልግም ይነግራታል። በክፍሏ ውስጥም ሆነ ከረጅም ጊዜ በፊት የሳላት ስዕልን ማውጣታ ልክ እሱ እንዳለ አድርጋ ትመለከተዋለች። ይቅርታም ትጠይቀዋለች። ይህ በእንዲህ እንዳለም የያንግ እናት ለእሱ ደግ ለመሆን ትሞክራለች። እሱ ግን ለዓመታት የሰጠቻትን ባዶ ስጦታዎች በሙሉ ይጥላቸዋል። ምክንያቱም እሷ በህይወቱ ውስጥ ስላልነበረች የፈለገው የእሷን ፍቅር ብቻ ነበር። እናቱም አንዳንድ ጊዜ ፍቅር ልክ እንደ እሷና እንደ እሱ አባት እንደማይሳካ ትነግረዋለች። ያንግ ግን ስለ ሺያና የእነሱ ፍቅር እንዴት እንደሚሳካ ያስባል። ስለዚህም እናቱን አቅፎ ይቅርታ ይላታል። ሆኖም ግን አሁንም በሺያ ላይ ቂም ይዟል። ያንግም ከሚወዳት ሴት ርቆ ብቻውን መብላት ይጀምራል። ሺያም የሰጣትን አሻንጉሊት ይዛ እሱን በመርዳት ያለፈችባቸውን ፈተናዎች በሙሉ ታሳየዋለች። ያንግ ግን መልእክቷን አይቀበለውም። ስለዚህም ሺያ ወደ ቤቷ ሄዳ በሩ ላይ ማስታወሻ ትታለች። ከዛም ፍቅራቸውን ወደ ጀመሩበት መወዛወዣ ቦታም ትሄዳለች። እሱም በወረቀቱ ላይ ይቅርታ የሚለውን ቃል 2000 ጊዜ ተጽፎ ያያል። ያንግ ሻንጣውንም ይጭናል። ሺያ በእጇ ስላው በስጦታ የሰጠችውን ቦርሳም ይይዛል። አሁን ግን ከጎኗ ለመራቅም ይጠቀምበታል። እሷም ከትምህርት ቤት ሲወጣ ታየዋለች። የያንግ እናትም እንዲሰናበታት ተነግረዋለች። አባቱን በመጨረሻ ሞታቸውን እንረዳለን። ሺያም መቼም እንደማይለያት ተናግሮ ስለነበር እንዳይሄድም ትለምነዋለች። እሱ ግን በአይኖቹ እንባ እያፈሰሰ አገሩን ለቆ ይሄዳል። በመጨረሻም የእሷን ያዘነ ልብም ይሰብረዋል። ቆይቶ ግን ሺያ ከያንግ የተተወ ማስታወሻን ታነባለች። በዚያም ይቅርታ ይጠይቃታል። ዩኒቨርሲቲ እንድትገባ መጽሐፍቱን ሁሉም ይተውላታል። እንዲሁም ከእሷ ጋር የነበረው የፍቅር ጉዞ በህይወቱ ካያቸው ህልሞች ሁሉ ምርጡ እንደነበርም ይነግራታል። ከዛም እሷ ሳታርፍ ቀንና ሌሊት ታጠናለች። የመጨረሻውን ፈተናም ትወስዳለች። ውጤቱም ሲመጣ ያንግ አብሯት እንዳለ ታስባለች። ማለፏንም ስታይ ያንግም ይኮራብኛል ብላ በማሰብ በደስታ እየጮኸች ወደ ድልድይ ትሮጣለች። ከዛም ሺያ ከጓደኞቿ ጋር ትመረቃለች። በሚቀጥለው ቀን ግን ስርቆት እንደተፈጸመባት ታውቃ ለፖሊስ ትደውላለች። ፖሊሶቹም ቃሏን ይቀበላሉ። ይህ በእንዲህ እንዳለ ከ4 ዓመት በኋላ ያንግ ለመኖር ወደ ቤቱም ይመለሳል። ሺያን ባገኛትን ቦታም ይቀመጣል። ሺያ አሁን ከዩኒቨርሲቲ ተመርቃ ህልሟን እያሳካች የጥበብ ዲዛይነርም ሆናለች። አለቃዋ አንድ ሰው ቤቱን እንዲነድፍላት እንደሚፈልግም ይነግራትና ያ ሰውም የሚወዳት ያንግ ሆኖ ይገኛል። ስራ አስኪያጁ አንድ ጠቃሚ ደንበኛ በአዲስ ፕሮጀክት ላይ አብሯቸው እንደሚሰራ ይነግራትና በድንገት ያንግ ይገባል። እጁን ዘርግቶም ሰላም ይላታል። ሺያ ግን ደንግጣ ምን እንደምታደርግ አታውቅም ነበር። ህልም እየመሰላት በፍርሃትም ትዋጣለች። እርግጠኛ ለመሆን ወደ መጸዳጃ ቤትም ሄዳ ፊቷን ትታጠባለች። ወደ ስብሰባውም ትመለሳለች። ነገር ግን ከተጓዘ በኋላ ምንም ወሬ ስላልሰማች አሁንም አኩርፋ ስለነበር ለያንግ ቅዝቃዜ የተሞላበት አቀባበል ታደርግለታለች። ልክ ከታዋቂ ሰው ጋር ቀጠሮ እንዳላት ሁሉ ትኳኳላለች። ከዚያም ስለ ስራው ለመነጋገር ይገናኛሉ። ነገር ግን አለቃዋ በመካከላቸው ከፍተኛ ውጥረት እንዳለም ያስተውላል። ሺያም ለጓደኞቿ ያንግ መመለሱን ትነግራቸዋለች። እነሱም መልከ መልካም እንደሆነ ይጠይቋታል። ሺያ ግን ውሸት ቢሆንም አይ ትላለች። ጓደኞቿም እንዲሰቃይ እንድታደርገው ይነግሯታል። ስለዚህም ሺያ ከሱ ጋር ያለውን ስራ ትሰርዛለች። ያንግ ግን አብሯት መስራት ስለሚፈልግ ይከታተላታል። ከስብሰባውም በኋላ ሊያናግራትም ይሞክራል። እሷ ግን ልትሰማው ፈቃደኛ ስላልሆነች ችላው ብለው ትሄዳለች። ስለ ጎዳትም ይቅርታ ይጠይቃታል። ሺያ ግን አሁንም ተቆጥታለች። ያንግ ከአንድ ጓደኛው ጋርም ይገናኛል።
እሱም ፍቅረኛው ሺያ የተሰረቀች ጊዜ የመጣችውን ፖሊስ እንደሆነች ይነግረውና ከሷ ጋር ያገናኘዋል። በስርቆቱ ወቅትም ከምንም በላይ ልታገኘው የፈለገችው አሻንጉሊት እንደነበርና በወቅቱ በጣም እንዳዘነች ትነግረዋለች። የአሻንጉሊት ውሻ ያንግ የሰጣትና የፍቅራቸው ምልክት ነበር። በዚህ ምክንያት ወደ እሷ ይሮጣል። ነገር ግን ሰክራ ያገኛት። ለመርሳት ስትል ሌሊቱን ስትጠጣ አድራ ነበር። ያንግ ከፊቷ ስታየውን በቅዠት ያለች ይመስላታል። ሺያም ጓደኛዋ መስላት ትደገፍባታለች። ያንግ መሆኑንም ስታውቅ ሌላ እድል ሊሰጣት ትጠይቃለች። ነገር ግን ሺያ በዚህ ሁሉ ጊዜ ምንም ስላላነጋገራት ተወቅሰዋለች። ሺያም በድካም ትተኛለች። ያንግን በእቅፍ ተሸክሞ ወደ አልጋዋ ይወስዳታል። በምርቃት ፎቶዋ ላይም እሱ በሌለበት ቦታ የእሱን ፊት ስላስታስገባ ያስተውላል። ልቡም በደስታ ይደሰታል። ስትነቃም ቤቱ እንድታስጌጥለትና ይህም የአባቱ የመጨረሻ ምኞት እንደነበር ይነግራታል። ቆይቶ ግን ለቀጠሮ ይጠይቃታል። ሺያ ግን በፍጥነት ትወጣና አሁን ተዋናይ ወደ ሆነችው ሃኒድ ጋር ወደ ተማሪዎች መገናኛ ድግስም ትሄዳለች። እንደ አጋጣሚ ሆኖ በትምህርት ቤቱ ውስጥ በዚያን ጊዜ ስለነበረው የተማሪዎች ሕይወት የሚያሳይ ፊልም እየተቀረጸ ነበር። ዋና ተዋናይት ሃኒያን መሆኗን ሲያውቁ ይገረማሉ። ሃኒያን ያንግ ሺያን የሚሰናበትበትን ትዕይንት እየቀረጸች ነበር። ነገር ግን እንባ ማውጣት አቃታት። ስለዚህም ሺያ ለመርዳት አጋጣሚውን ትጠቀምበትና በዚያ ቅጽበት የተሰማትን ስሜት ሁሉ መስማትም ትጀምራለች። ያንግ ከሩቅ ብቅ ሲልም እሷ ሚናውን ለመጫወት ትወስናለች። በመካከላቸው የሆነውንም ታስታውሳለች እና ትዕይንቱን በሚገባ ትወክላለች። ሁሉም ሰውም ተነክቶ ስሜቷን እውነተኛ እንደሆነም ይሰማዋል። ሺያ አሁንም እንደምትወደውና በውስጧ ያለውን ፍቅር ትገልጽለታለች። ስለዚህ ያንግም እሱም እንደሚወዳትና ሙሉቱን ከእሷ ጋር እንደሚኖር ይነግራታል። በስሜትም ተነክቶ ያቅፋታል። የትዳር ጥያቄም ያቀርብላታል። በዚህም ሁሉም ያጨበጭባሉ። በመጨረሻም ሲናፍቁት የነበረውን መሳሳም ሲያደርጉ ፊልሙን በዚህም ያበቃል። ስለተከታተላችሁኝ አመሰግናለሁ። በቀጣይ እስከምንገናኝ መልካም ሳምንት ይሆንላችሁ።